የሴት ልጅ ውበቷ ወገቧ አይደለም። የሴት ልጅ ውበቷ መቀመጫዋ አይደለም። የሴት ልጅ ውበቷ ቅጥነቷ ርዝመቷ አይደለም። የሴት ልጅ ውበቷ ፀጉሯ፣ ጥርሷ፣ አንገቷ ወይም መልኳ አይደለም። የሴት ልጅ ውበቷ ቀሚሷ ነው። የሴት ልጅ ውበቷ ነጠሏ ነው። የሴት ልጅ ውበቷ እናትነቷ ነው። የሴት ልጅ ውበቷ መልካምነቷ ነው። የሴት ልጅ ውበቷ ትህትናዋ፣ እህትነቷ ነው። የሴት ልጅ ውበቷ የእስልምና እምነት ተከታዮች እህቶቼ በጣም ነው ደስ የሚሉኝ፣ በጣም ነው የምኮራባቸው፣ በጣምም ያስደስቱኛል። ምንም ዱርዬ ልትሆን ትችላለች፣ ሱሪ ልታረግ ትችላለች፣ ግን በተአምር ሂጃቧን ከጭንቅላቷ በጭራሽ አታወርደውም። ተመልከቱ፣ አንድ ካገኛችሁ እኔ እቀጣለሁ። ምንም አይነት ነገር ልትሳሳት ትችላለች፣ ዱርዬ ልትሆን ትችላለች፣ ግን ሂጃቧን በጭራሽ አታወልቀውም። ምክንያቱም ሂጃቧ ውበቷ እንደሆነ በደንብ አድርጋ ታውቃለች። ምክንያቱም ቀሚሷ ውበቷ እንደሆነ በደንብ አድርጋ ትረዳለች። የክርስትና እምነት የምትከተሉ እህቶቼ የእናንተ ውበታችሁ ቀሚሳችሁ፣ ነጠላችሁ ነው እንጂ ወገባችሁ አይደለም። ይህን ጥፍራችሁን አንጀርካችሁ ስለሄዳችሁ እሱ ውበታችሁ አይደለም። አይናችሁ ላይ ይህን የሚያክል ሽፋሽፍት ስለጨመራችሁ እሱ ውበታችሁ አይደለም። ውበታችሁን ፈልጉ። የእናንተ ውበታችሁ ነጠላችሁ፣ ቀሚሳችሁ፣ እናትነታችሁ፣ እህትነታችሁ፣ ትህትናችሁ ነው እንጂ የእናንተ ውበታችሁ መቀመጫችሁ አይደለም፣ ቅጥነታችሁ አይደለም፣ ወገባችሁ አይደለም። የእናንተ ትክክለኛ ውበታችሁ ቀሚሳችሁና ነጠላችሁ ነው። ቀሚስ ስትለብሱ ደግሞ እንዴት እንደሚያምርባችሁ፣ ነጠላ ስታደርጉ ደግሞ እንዴት እንደሚያምርባችሁ ስለ እውነት ነው የምላችሁ። ማንም ሰው ላይነግራችሁ ይችላል። ቀሚስ የምትለብስ ሴት፣ ነጠላ የምታደርግ ሴት በጣም ነው የምታምረው፣ በጣም ነው ደስ የምትለው። ትክክለኛ የእናንተ ውበታችሁ ነጠላችሁ ነው። የእናንተ ውበታችሁ ቀሚሳችሁ ነው። ውበታችሁን ፈልጉ። ያ የእናንተ ትክክለኛ ውበት አይደለም። መቀመጫ ማሳበጥ፣ አይን ላይ ይሄን የሚያክል ነገር መጨመር፣ እሱ የእናንተ ውበት አይደለም። የእናንተ ትክክለኛ ውበታችሁ ቀሚሳችሁና ነጠላችሁ ነው። ሴቶች ቀሚስ ልበሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማው እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። የሰንን ቪዲዮ እንደምትመለከቱት ነው። ሰን በጣም እናመሰግናለን፣ በጣም ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውዶቼ። ኮሜንት የሚቆመታችሁ ድምጽሽ አይሰማም፣ ድምጽሽን ከፈርኪው፣ ድምጹ ከኛ ነው የምትሉ ማለት ነው። እንደ መዳም ጩኸት ስለሰለቸኝ ነው እና ስልክ ያወራ ምናምን እንደዚህ ነው መስራትና ለዛ ነው ማለት ነው። እና ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬስ ድምጽ ይከፈላልም ከዚህ በላይ ባወራ በቃ ከቤት ያባርሩኛል፣ የምር ከቤት ያባርሩኛል ብዬ እፈራለሁ። ለዛ ነው ማለት ነው። እና ወደ ቪዲዮ ስመለስላችሁ ሰን በጣም ቴንኪው፣ በጣም እናመሰግናለን። አብዛኛው ግን የሰን ቪዲዮ አይመቸንም፣ የሚናገራቸው ነገሮች ትክክል አይደሉም። በቃ ማንኛውም ቦታ የሰን ቪዲዮ ነው ያለሁኝ። አብዛኛው ኮሜንታተሮች ሰን እንደማይመቻችሁ አድርጋችሁ እንደዛ አይነት ነገር ለእውነት የቆመ ሰው በቃ ትክክለኛ አቋም የሚናገር ሰው እኔ በጣም ነው የሚመቸኝ፣ እውነት ለመናገር ማለት ነው። ትክክለኛ መንገድ እና ትክክለኛ የሆነውን ነገር ስለሚናገር ነው ይመስለኛል የምትጠሉት እንጂ ይሄን ስለ እስልምና እምነት ተከታዮች ስላደነቀ አይደለም። እንደዛ ሳይሆን ይሄ ማንኛውም ሰው የሚያደንቀው ነገር ስለሆነ ግልጽ ስለሆነ ማለት ነው። ግን በብዙ አይነት ነገሮች ለራሱ ስትናገር አፍህን አስተካክል፣ ለድራማም ቢሆን ትክክል አይደለም ምናምን ትላላችሁ። እኔ እንጃ እንዴት ብዬ ልንገራችሁ። ምናልባት ሰዎች ጋር ብዙ አይቀራረብም፣ የወንዶችም ጓደኛ ቢሆን እንደ ሌሎች ዩቲዩበሮች አይደለም እንደምናየው ከሆነ ማለት ነው። ያ ማለት ደግሞ ክፉ ወይም ምናምን ሆኖ ሳይሆን የጓደኞቹን ስታይል ጓደኞቹ የሚፈልጉትን አይነት ሰው ስለማይሆንላችሁ ነው ጓደኛ ለራሱ ወይንም እናንተ ተመልካቾቹ የተለያየ ነገር በቃ የማይሆን ነገር እሱን የማይገልጽ ማንነት የምትነግሩት ማለት ነው። እውነት ለመናገር ሰን እኔ እንጃ በጣም ነው የሚመቸኝ። በቃ የሆነ ያላቅም የሚያስተምር ነገር ነው የሚለቀው። የምናገራችሁ ነገሮች ያስተምራሉ ብዬ አስባለሁ። ግን አብዛኞቻችሁ አረ እንዴት ነው የሚናገረው ንግግር አነጋገርን አስተካክል ስራ ነው። በእርግጥ ግን ቢሆንም ያስተምራል ብዬ አስባለሁ። ወደዚህ ወደ አመጣሁት ቪዲዮ ስመለስላችሁ እንግዲህ የእስልምና እምነት ተከታዮች ምንም ዱርዬ ብትሆን ምንም የተለየ ነገር ወጣ ያለ ባህሪ ቢታይባትም ሻርቧን ሂጃቧን አጥልም ነው የሚለው እና ጥፍር ውበት አይደለም፣ ሽንጥ ውበት አይደለም። የተለያዩ ነገሮች አላህ የፈጠረልን አካላቶች እያሉ ተጨማሪ ነገር የምንጨምራቸው ነገሮች ውበት አይሰጡንም። እንግዲህ እንደዛ ነው ሀሳቡ። የክርስትና እምነት ተከታዮችም በምታምኑት ነጠላ እንደማይፈቀድላችሁ አይሚን
ነጠላ ብቻ እንደሚፈቀድላችሁ እንደዚህ ተገላልጣችሁ ሄርን ለመልበስ እንደዚሁም የጥፍራችሁን ነገሮች መቀጣጠል እንደማይፈቀድላችሁ ይመስለኛል እሱ እንደተናገረው። እኔ አላውቅም፣ ይሄ ነው ማለት አልችልም። እንደማይፈቀድ ነው እንግዲህ የሚናገረው። ውበታችሁ ነጠላችሁ፣ ውበታችሁ ማንነታችሁ እንጂ ሽንጥም ሁሉ ነገር አላህ ከፈጠረው ውጪ የምታሳዩት አክት ወይንም አለባበስ እንደማይፈቀድላችሁ ነው በእናንተም ሃይማኖት የሚናገረው። እና ለእስልምና ተከታዮች እናመሰግናለን በሉት ኮሜንት ላይ የምር በጣም ቴንኪው በሉት። እውነት ለመናገር ሀቅ ነው። በእርግጥ ብዙ ልጆች ከእስልምና ሙስሊም ሆነን እኮ ብዙ የማናውቀው ነገር አለ። ከኔ ከራሴ ይጀምራል። በእርግጥ የማላውቀው ነገር ይኖር እንጂ ሻርቤን ገልጬ ወይንም ማይሆን አለባበስ ለብሼ ወጥቼ ሌሎች ሰዎች እንዳውኝ እንደዛ ላልሆን እችላለሁ። ግን ሙስሊምም ሆነን የማናውቀውን ለማወቅ ከጣርን የማያውቅ የማይማር የማይገባው ሰው የለም። በቁርአን ዙሪያ ስንሄድ፣ በሐዲስ ዙሪያ ስንሄድ ሌሎች ነገሮችንም ማወቅ የፈለግነውን ስለ እስልምና ሃይማኖት ብናቅ ለማወቅ ብንጥር እናት ወር ተምሮ ወጣ የለም። ሁሉም እዚህ ምድር ከተፈጠረ ስለሆነ እየተማረው ማለት ነው። እኛም ሙስሊም ሆነን ብዙ የማናውቃቸው ነገሮች፣ ብዙ የማናሟላቸው ነገሮች የምንኖር ሰዎች አለን። ጎበዝ ማሻአላህ የሆኑም ደግሞ ከአላህ መንገድ ሁሉም ነገር አሟልተዋል ብሎ መናገር ባይቻልም እሱም ፈጣሪ እና እነሱ ናቸው የሚያውቁት አሏ። እና ሙስሊምም ሆነን ብዙ ነገሮች የማናውቃለን። ሆኖም ግን ሻርባችንን አንጥልም፣ ተገላልጠን አንሄድም። ሌሎች ሂውማን ሄር ለብሰን ተጨማሪ ከፀጉራችን ውጭ ላድርገን አንሄድም። እንደዚሁም የሚሰራሩ ነገሮች ሜካፕ ወይንም ሌላውን ነገሮች እነዚህ ብቻ መከላለሻ ልበለውና መከለሻ ዞሮ ይሄ እንደዚህ አይነት ነገር መከለሻ ነው የሚባለው ማለት ነው። እንደዚህ አይነት ነገሮች አንጠቀምም። እውነት ነው። እናመሰግናለን። እንዲሁም የክርስትና እምነት ተከታዮችም አብዛኞቻቸው እንደዚህ የማይሰሩም አሉ። የክርስትና እምነት ተከታዮችም ሆነው ከጥቅም አልባ ውጭ ያኔ ባለባበስም ዙሪያ በሆነ ነገሮች በአክትም በሌሎች ነገሮችን ሃይማኖቱን ተከትለውታል እንጂ ተግባሩና ድርጊቱን የማይረጉ ሰዎች ስንት ሰዎች አሉ፣ በጣም ብዙ ማለት ነው። እናመሰግናለን ሙስሊም ላረከን። አልሐምዱሊላህ ሃይማኖት የግል ነው የማንም አይደለም። በእርግጥ ሁሉም በያመነበት መጓዝ ይችላል። በሚያስሄደው ይሄ ለኔ ትክክል ነው ብሎ ያሰበ ሰው ማንም ሰው መጓዝ ይችላል። ሙስሊም ሆኖ የክርስትና የሚዞር አለ። የክርስትና ተከታዮችም ወደ ሙስሊም የሚዞሩ አሉ። በአብዛኛው በተለይ በዘንድሮ ዓመት በጣም ብዙ ልጆች እንደምናየው ከሆነ በሚዲያ ላይ ሰልመዋል። አልሐምዱሊላህ እኛን ተከትለው ለመጡ እና ሁሉም በያመነበት መጓዝ ይችላል። ለአድናቆትህ ሰን በጣም ቴንኪው እናመሰግናለን። እና በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። ኮሜንትም ጻፉልኝ። ያኔ ድምጽ እንግዲህ እንደምታው ከዚህ በላይ ከፍ ባረግ ደግሞ ከቤት ያስወጡኛል። እውነት ለመናገር ከቤት ያስወጡኛል ማለት ነው። ይሄ ራሱ ይሰማቸዋል። አሁን ስልክ እያወራሁ በቃ ከነሱ ሸሽቼ ስልክ እያወራሁ እንደሆነ ነው የሚገምቱት። እና በጣም እናመሰግናለን ሰንዬ የኛ ወንድም። የማይመቻችሁ ሰዎች እንግዲህ ይሄን ግልጽ ስለተናገረ አይመቻችሁ። ለእኔ ስለተመቸኝ ነው ቪዲዮ የሰራሁበት ማለት ነው ባጭሩ። እና ድምጽ ለመጨመር ከዚህም በላይ እሞክራለሁኝ። አበረታቱኝ እላችኋለሁ ውዶቼ። ለሁሉም ነገር በጣም ቴንኪው አመሰግናለሁኝ። ፎሎዬም እየጨመረልኝ ነው። ቪዲዮ ቶሎ ስለማልጭን ነው እንጂ እኔ ቪዲዮ ቶሎ ብጭን አሪፍ ላይ ነበረ። አንዳንዴ እግሬ ስቀመጥ ያመኛል ጋይስ። እስከ መፈጠሩም እረሳዋለሁኝ ማለት ነው። ሳምንት ምናምን እቆያለሁ ሳልጭንበት ምንም ነገር ፎቶ ምንም ሳልፖስትበት ማለት ነው። እንደዛ ሲሆን ደግሞ ባለበት ነው የማገኘው። ትንሽ ስጭንበት ተንቀሳቅሶ አገኘዋለሁኝ። እሱ ደግሞ ካለሁበት አንፃር ነው። ኢንሻአላህ ሀገሬ ስገባ ሁሉንም ነገር ማሳካት እሞክራለሁኝ እላችኋለሁኝ ውዶቼ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እናንተም እገዙኝ ማለት ነው። እኔ መዳም ቀመም አይደለሁኝ። ምናልባት የምጭነው ነገር የሚስብ ውበት የሌለው
የሆነ ነገር የሌለው ሊሆን ይችላል። ግን ለእናንተ ምንም ማለት አይደለም። ቪዲዮውን ከፍታችሁ ብታስቀምጡት ለራሱ ለእኔ አንድ ላይክ ቪው ዋጋ አለው ማለት ነው። እና አበረታቱኝ። ይችን 300 ምናምን ሰብስክራይብ ለማጣብ ስንት ዋጋ እንደከፈልኩ ብታውቁ እናንተ ትረዱኝ ነበረ። ለማንኛውም አበረታቱኝ። በቀጣይ ቪዲዮ እስከምመለስ እወዳችኋለሁ።